እሺ እንዴት ዋላችሁ? እዛ ጋር ሰማለሁ። እንዴት ዋላችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። አንድ እኔና ብራል ጋር ያለንን ትዝታ ተናግሬ ከዛ በኋላ ወደ ፕሮግራሙ እንሄዳለን። እኔና ብራል ጋር በልጅነት ካሉን ብዙ ትዝታዎች አንዱን ነው እና የሚያስቅ ትዝታ ነው እና እኛ ልጅ እያለን ብዙ ከብቶች ነበሩ እና ከብቶቻችን ውሃ ማጠጣት ስለማንችል ዶበና እንወስድ ነበር ለማጠጣት ማለት ነው። እና ዶበና አጠጥተን ስንመጣ ስለሚደክማት እኔም ሕፃን ነኝ በጣም እሷ ግን አህያ ላይ ቁጭ ብላ አህያ ትጋልብ ነበር። እስኪ አጨብጭቡላት ለብራል ጋር ሌላው ትዝታ በኋላ ማለት ነው። ሌላው ደግሞ ሌላኛውን ትዝታ ልንገራችሁ። ስድስተኛ ክፍል እያለን ማለት ነው አንድ ክፍል ነበር እኔና ብራል ጋር ስድስተኛ ክፍል እያለን እና ከጓደኞቿ ጋራ እቤት ላይ ያለውን ብሽሽቅ እቤት ላይ እንበሻሸቅ የለ ከጓደኞቿ ጋራ ሆና ታበሽቀኛለች እኔን ማለት ነው ከሴት ጓደኞቿ ጋራ ሆና ከዛ እኔ አልቅሼ ለክፍል መምህራችን ለሂሳብ መምህራችን የቻለ ወርቅ አጎናፍር ትባላለች የፓስተር አበራ ትኬ ባለቤት ማለት ነው እና ለሷ ነግሬያት ይኸው ያበሽቁኛል እቤት ያለውን የቀረውን እቤት ምንጣላውን እዚህ መጣ ከጓደኞቿ ጋር እያበሸቁኝ ነው ብዬ ለቻለ ወርቅ አጎናፍር ነገርኳት እና አስገረፍኳት። ከዛ በኋላ ስንወጣ በቃ ሁለተኛ አናበሽቅህም እና እንዳታስገርፈኝ አለች እና እንደዚህ አይነት የፍቅር ሴት ነበረች። እስቲ ለሷ አሁን የምናደርገው ምንድነው? ያ የባህሉን አድርጋችኋል። እንድታደርጉት የምንፈልገው ነገር አለ። ብዙ ትዝታዎች አሉ። ለሌሎች ሰዎች እድል አልሰጥም። እኔ የራሴን ካሉኝ ብዙዎቹ ሁለቱም ትዝታ ልናገር እና እንድትቆዝሙና እንድታዝኑ ሳይሆን በዚህ ሰዓት ደስ እንዲላችሁ ያስፈልጋል እና የደስታችን ምንጭ እግዚአብሔር ነው። አሜን። የደስታችን ምንጭ እግዚአብሔር ነው። አሜን። ስለዚህ ሰይጣን ሊያሸማቅቀን፣ ሊያሳዝነን፣ ሊያስቆዝመን፣ ሊያስኮርፈን ይፈልጋል። እኛ ግን ደስ ነው የሚለን ማለት ብራል ጋር ስላጣን ሳይሆን ደስ የሚለን ብራል ጋር ወደምታመልከው አምላክ ስለሄደች ደግሞ ስለ ተጽናናን ማለት ነው። እና አሁን ምን ይደረጋል? ያው እናታችን ጣይቱ አለች። እስቲ የጣይቱ ልጆች ተነሱ፣ የጣይቱ ልጆች ተነሱ፣ የጣይቱና ያበራ ልጆች ተነሱ። ይቅርታ የጣይቱና ያበራ ልጆች ተነሱ፣ ተነሱ፣ ይላሽ ተነሱ፣ አቦ ተነሱ፣ 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 ተነሱ። ለምን ነው የማትታዘዙት? የጣይቱና ያበራ ልጆች ብድግ ብድግ። አዎ በስማም 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 የጣይቱና ያቶ አበራ ልጆች ማለት ነው። እና እዛ ጋ ኢትዮጵያ አበራ አለች፣ እዛ ጋ ይጊሶ አበራ አለ፣ እዛ ጋ ደግሞ ደርባቤ አበራ አለች፣ ጉዲሴ አበራ አለች፣ ሹምበዛ አበራ አለች፣ ታደሳ አበራ አለ። እዚህ ጋ ደግሞ እኔ ሰለሞን አበራለሁ። እስቲ ለዚህ ፋሚሊ ጌታ ይባርካችሁ በላችሁ። በጣም ጥሩ። አሁን ደግሞ እስቲ እናንተ ቁጭ ብላችሁ የብራል ጋር ልጆች ተነሱ። የብራል ጋር ልጆች፣ የብራል ጋር ልጆች ተነሱ። ብድግ ብድግ በፍጥነት በብራርን ፍጥነት አንድ ሰው ይጎላል መሰለኝ። ኦ እንደ ሶፎንያስ አበራ እንደ ሶፎንያስ አበራ አለ። ኧረ ሶፎንያስ አበራ ተነስቶ ያው ካበራና ጣይቱ ልጅ ሶፎንያስ አበራ ተነስቶ ለሳይንቲስቱ ሶፎንያስ አበራ ጨብጭቡ። ለሳይንቲስቱ የቤታችን ሳይንቲስት ነው። እሺ እሺ ቁጭ በል እሺ። መስፍን ያው ስለሌለ ነው። ግርማ አለ። ግርማ ጋሽ የሼ ቤት ነው ያለው። ቁጭ ብለሃል ማለት ነው። እሺ ሌላ ያ ብራል ጋር ልጆች እሺ ቢኒያም አወቀ፣ ቴዲ ምህረት፣ ሶፊ ማለት የታለች? ፈልጉና አግኛት፣ ፈልጉና አግኛት ማለትም ፈልጓት። እሺ ቁጭ ትላላችሁ። ለነሱ አጨብጭቡላችሁ አንዴ። እሺ ሚስቶች አትማይል ገዝቶ ወሰደን በየሁሉ ደም ይመርቃል። እሺ ማህሌትን ፈልጓት። በዚህ መሀል አሁን ምርቃት ይካሄዳል። ምርቃት አንደኛ በሶድኛ ይካሄዳል፣ ሁለተኛ በማረቅኛ ይካሄዳል፣ ሶስተኛ በምንኛ ይካሄድ? በአማርኛ በማረቅኛ ይካሄዳል። አንድ
በሶድኛ በሶዶ አረ ክስታኔ ባየች በሶድኛ ይቀራል። ስለዚህ ከክስታንኛ ይጀመር። ያጎታችን ዘውዴ አካዋቂ ልጅ በሶድኛ ትመርቃለች። ከመረቀች በኋላ ኬር እንላለን። ኬር ይሆን እንላለን። ከዛ በኋላ በማረቅኛ መጨረሻ በአማርኛ አሁን መርቂ ያጎታችን ልጅ ውድ ምን ወጥሽ ያጎታችን ልጅ ሲመርቅ ያ ነፍሴ የትማ አሜን መንግስተ ሰማያት ያዋርሷ አሜን ወንዳ በግሬን ቅመም ያግባላ አሜን ሙት ያበሉ ያብላ በጉራ የነበረት በቀኝ የዘብሯ በናስ አንቀፎ ያብላ በናስ ወንበር ያውና መንቂሬው ምን ነው አትበል ተዝያተይ ተዛየንተይ ነፍሴ የትማ ዘርኪ ዘርብሂ የጣፊ ዘር ይሁን የሰማይ ኮከብ ድራሻዋ ይሁን ሰርዶም ያልፋል አትማይል ገደነ አትማይል ጀነ በቃን ሁኔ በለነ ተድንገት ሞት ያትርፈነ አዲባ ጉደርኩን ሶስት ስላሴ ሙላቦ ሙለን ዝገር ከሬሁ እሺ ሁለተኛ የሚመረቀው በማረቅኛ አንድ ሽማግሌ እስቲ ከማረቁ ምረጡ ሲመረጡ አቶ ማን ይመረጥ ታላቅ የሆነ ሰው ትችራለህ በል ዋታ ኮላ ካቤው ዋሌት ተገቡ ዋሌት ተገቡ ለቤተሰብ እርሶ ማሰየት ለቋመኒ ዲቪደ ገታክሽ አቢካ አቢኪና ሰውት አኪ መጨሰት አንቦይ ተውት ሳ ለዶት ጀነተኔን እክስ ዛሬቢያን ላይ አሜን ካቺቢያን ላይ ይስለቶ ቢካኔና ወሪቱ ቦሱማን ሁንደም ቀብል ፈያ ዋይ ሁንደኔናም ሰብራዊስ ዛሬ ቢያማል ወልተኔናም ጦመዋሪ አሜን ከጎባኒ ዋክቲ ኦሹአት ኡማንም ጎባዳ ባትባ አሜን ጎግ ኬንክ ቢጆኮኔ አሜን ዋቲ ቶንቸና ካባውታና ጥቁሸኔ ጀመሩላ ለቲ ሞጋምቲያር ሁንዳም ከንጥሬ ጊሶቶ ኬንክ ዛሪ ላይ አሜን አበሮስ ሁንድም ዋይ ከነን ሁንደሬናም ሰብራዊስ አሜን ካካ ዋይ ወንሽ አሜን ፋቴው አሜን isanam jannatan waay jannatan do isanam dabaris amen amman to waay isan jannatan netan isis amen waay wonsh amen libidan waay wonsh amen mayte waay wonsh amen wobis amen bal keri miko hawt beede ጡማይም ጡማንቹ ከ ራዮን እሺ ሶስተኛ ብሔራዊ ቋንቋችን አማርኛ ማን ነው? ታላቅ አማርኛ ታላቁ ነው አማርኛ በአማርኛ ጌታው ስለዚህ ከአክብሮት ጋር ወደዛ ሄደው እሺ ደስ ብሎት እያላችሁ ነው? ደስ እያላችሁ ነው? በጣም ጥሩ። እሺ ምርቃት ነው። እየተበራረክን አልቅሰን አንለያይ። ደስ ብሎ ስቀን ነው። እሺ አትርፉን። አሜን። በሰላም ያዋለን እግዚአብሔር በሰላም ያሳድረን። አሜን። በሰላም ያሳድረን። አሜን። ብራልጌን በግራ የነበረችውን በቀኝ መልሳት እግዚአብሔር። የሷ መጽናናት ቤተሰብን መጽናናት ይስጣት። አሜን። የጓደኛ መጽናናት ይስጣት። አሜን። ወላጅ እናቷን መጽናናትን ይስጣት። አሜን። ወንድሞቿን ልጆቿን ከፍተኛ መጽናናት እግዚአብሔር እንዲሰጣቸው እግዚአብሔር አስተካክሉ ሁሉንም ትካዜ ከጭንቅላታቸው እንዲያርቅላቸው እግዚአብሔር ይጠብቃቸው። አሜን። ወንድም ሰለሞን ለሷ ማስታመምና ለሷ ሐዘን መጥተህ እግዚአብሔር ደግሞ በሰላም ወደ ቤት እግዚአብሔር ይመልስ። እግዚአብሔር ይመልስ። እህትንም ሹም በዛን እሷንም እንደዛው ወደ ሀገሯ በሰላም ይመልሳቸው። እዚህ ያሉትንም በሰላም ያቆየን። አሜን። ሀገራችን ኢትዮጵያን ሰላም ያርግልን። አሜን። ሁሉም ነገር ወጥቶ መግባት የሚቻለው በሰላም ስለሆነ ሀገራችን ኢትዮጵያ እግዚአብሔር ሰላሟን ይጠብቅ። አሜን። ክፉን ያርቅልን። አሜን።
ክፉን ያርቅልን። አሜን። መስማማትን ይስጠን። አሜን። መፈቃቀርን ይስጠን። አሜን። አንድነታችን ይስጠን። አሜን። ከኔ የጎደለውን ቅዱስ ሚካኤል ይሙላበት። አይሰማም። እስቲ አጨብጭቡ። እሺ ምርቃቱ በውጫዊ አካላት አልቀዋል። አሁን ደግሞ የግራዝማች ደቦ የአድዋው ዘማች የጀግናው የግራዝማች ደቦ ብቸኛ ያለችው ልጅ ወይዘሮ ጡዜ እኛን ቤተሰብ እኛንና ልጆች ያበራንና የጣይቶን ልጆችና የልጅ ልጆች እንደዚህ የልጅ ልጆች ወይዘሮ ጡዜ ይመርቃሉ እና ለነሱ በቃ ነፃነት ይሰጣሉ። በሚወዱት ቋንቋ ነው የሚመርቁት። እዚህ ጋር ወጣቶች ይቻኛል። አንድ ወጣት ወንበር ይስጥ። አንድ ወጣት ነኝ ልጅ ነኝ እኔ ልጅ ነኝ በቃ ይሄ ካንተ ነው ያስገኝ ከአመ ከበዋ አና መዳም ተ ወይዘሮ ጡዜ የግራዝማች ደቦ ብቸኛ የጀግና የግራዝማች ደቦ ልጅ የአድዋው ዘማች እናንተ እኮ የምታውቁት ገበየው ቢሞት ተተካ ባልቻ የኢትዮጵያ ልጆች ብቻ ለብቻ ነው የምታውቁት። ግራዝማች ደቦም አለ እኮ ከበያን አፉራ እኮ ነው ወንበሬ ነው ሳራት ንሰንት ማሴታት ንሰኒ ብራል ጎተታ ተሳፈልን ወራን ሐድን ማስያ እሺ አሜን። ተቀበሉ ወርቃ እንደኔ ተነሳሽ ተቀበሉ። አሜን 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 وشان أدوار إستيس ديار كان خبر دار دار كسوق وحين إرسافا أفوتيس إرسافا أفوتيس عندنا يار مكان دبكتيس يعني لو بديت إيش أرينيس أرينه آمين أرينه أبا سكان المكان هذا وانا المكان أرينه أرينه آمين جور لمو أكوت أنون جور سمان كنا أكوت أنون هيك أوت على من دلهم وتباي كابين بس رارك أكيد جوال بمتين سوا إيش إيش جانا ثلاثة إيش هم تنقول تكيد أرينه دراد بيت على بكرة هندي أرينه واي وانش ولا وانش بيت وانش أنا ثم أنت ثم واي وانش آمين إنت كلام مدعو ራዩና እሺ ቀጥሎ የባሻ ወልደ ጊዮርጊስ የማጨው መስዋዕት ሆኖ የተሰዋው ለኢትዮጵያ የባሻ ወልደ ጊዮርጊስ የልጅ ያበራ ወልደ ጊዮርጊስ የመጀመሪያ ልጅ የሆነችው ኢትዮጵያ ያበራ ትመርቃለች። ኢትዮጵያ አበራ ኢትዮጵያ አያችሁ፣ አበራ ወልደ ጊዮርጊስ ኢትዮጵያን ስለሚወድ የመጀመሪያ ልጁን ኢትዮጵያ አላት። እስቲ ላበራ ወልደ ጊዮርጊስ አጨብጭቡ። ላበራ ወልደ ጊዮርጊስ ኢትዮጵያ ወልደ ጊዮርጊስ በመረጠችው ቋንቋ ትመርቅ። እሺ በቋንቋ ተብሏል። ቋንቋቸውን በእግዚአብሔር እየተናቀም እየተጣለም እየተነቀፈም በቋንቋችን እንድንጸና እንድንዘልቅ አልፎ ለዓለም ዳርቻ እንዲሆን እግዚአብሔር ያደርግልን። ቋንቋችን የማይናቅ የማይጣል ይሁንልን። ሀገራችንን ማረቆን ምድር እግዚአብሔር ይባርክልን። እውነቷን ይመልስልን። የማረቆን ጸጋ ሊገፍ የታገለ ብዙ አለ። ያ ትግል ያብቃና ጸጋውን ያልብስልን። ሰላምን ያምጣልን። የኢትዮጵያን በቀል የማረቆን በቀል ለእግዚአብሔር ሰጥተናል። እሱ ይበቀልን። የበቀል አምላክ እግዚአብሔር ነው። አማራስ ይብት ዋይ ዋኮቶ አንድ ሶሮኮ ኦጭላ ንስጠፈ አንድ ንስጠላር ማሱቢላ ይጠመፍ አንቺ ዲስሙተ አሶኪሶ ኢሰ
ጎራሉ መልል ነስ ዳቂሩን ደም ሃሬንቾ ከቀራራ ለሆት ከሾኪሳ እንዲዶ ና ሀናነን ሲም ይጉላ ማኑን ደን ሀናነን ሲ ዋይ ሆሪስ አሜን ከጋንጃ ሄሻ አይሳሎ ዋይ ሆሪስ አሜን ኪቼ ሳሎ ዋይ ሆሪስ ከሾኪሳሎ ዋይ ሆሪስ ለሆት ዋይ ቄሲስ ማኑን ደን ሀናነን ሲም ለሆ ቄጥ ለሆ ቄጥ isa dimat nabaw man nila isoleto man na iso mogamto isa kalbe itaket sule hakao hakatla hedi tonchen ware yabi ko yu an se masoko batobi iset iyise hay man nan edam tise isa zara moton isa abayo moton isa osot moton isa osot adim iset horoko wa imatnaya u konchen ertiro u konchen erbe anneta ubba iso erbenet ulta iso wa isise amata anna horo wa ikisa kone dia unjaksho wa ikisise mannani sho wa erben ubbosise erben ulisise gonchanin ermandara uis allah sanin ermandara uis higakki issis mannanin tirfakka iso issis indido issa wa ishis odim wari ik amoko tiri ik amoko imanan wa aganis wa issa tiro aganis issa indido shishis kichecha horis wa issa godabanis kashokki salo horis issa wodananis issa qeditise bakka issa wa annetane qeditise issa tiran he akka hechatan alami kadol talluy katir talluy mishisalu issa illagan ihis kiche isalo ihon ishalo ihon willa issa illagani wa ihoris zari zirreti fikkaris kabennet kan kiche takko onchen qeddi makki hundi wa takola tigistan afuta ko mace sakka amen takka kido jori kitnet lachon kido ero kitni bion kido jori kitna ota afon mino agon kitnet kiche isalo wa ihoris ulat kiche isalo wa ihoris kichechala balu duda wai horis odin kuna hufabay usto yakupret hufabay tawo husba takula warako duma sisakko hasisalo ndab isakko manche baba wa anen indika sabete maso sabe masuka lu amatiti wato sultan zara zireta darabot laba ko idana isu ko chen mogo mogi odin wat afuro itot odimet kochi haydo zara haydo qacho itagubedan wai halakis itagruban wai halakis iton haydo filo wai wis haydo zara wai wis odim khalas annet ka ulat liramatan hancay irman wai irlot dammanis bait umman bais bai ergogo bais yinamli mallu be itinam osh itinam bet gonchanin halaq amulu duda kan kana ya mish wa wis wa kone wa wis gumo ko sho wa danga bek e o ko sho wa ulla dara mitalu dudam kes wa wis hasalu dudam kes wa wis hasalu dudim ka anganis ano shumma kanan wa wonsh kalo banan wa wonsh mete wa wonsh kere hu አሜን በመጨረሻ ከፍ ያለው ሊመጣ ነው የለመቻ ደቦ አገቦ ልጅ ወይዘሮ ጣይቱ ለመቻ እስቲ ያጨብጡላ ለዚህ ፀሐይ ጣይቱ ፀሐይ ነች ጣይቱ ማለት እጥር ምጥን ቅጥን እና በልኳ የተሰራች ባለ ምርጥ አምሮ ጣይቱ ለመቻ አስታቀብጡላ ለጣይቱ ጣይቱ የፈለገችውን ትላለች በቃ ለጣይቱ ክብር ቁም ለጣይቱ ጣይቱ ነች ጣይቱ ስትመርቅ ቁጭ አይባልም አያሞና አያሞ ራጌስ ኢታም ቤቱ አንገፈት ያደረችው ያባውት ይሴም በቱ ቢመክስ ይሴም በቱ ቢመክስ በቱ መካ
akkata muggaammutan neto makkota muggaammu isaa ulta heetis isaa ulta heetis isa oosuuf isa baay'uun hadhata tiiru isinan waa'is isa baay'uun beeka sabadii isa darabtanii duudim azzanoo ko waa'is anaa tiiru isin waa hundanii namni duudanii katam duudanii darab duudanii waa'is hundim xanaatiin isa xadaatii waa'is isa xadakka tiiru isin waa'is isa xadakka tiiru waa'is isa oosuutin woxxaattot idaayyoo mushurroot issetif kami diinani jammaritu ሃይማኖት አማንም ጸልያ ከፋጸልያ ኩጥሪን ትንሽ ተረጋጋው ዋኒ ተረጋጋው ተረጋጋው ማያገው በል ካላሶ ካኦሶ ዋይ አረጋጋት ይሩ ይሰዋይስ ያግዲ ጀመር ከለው መነው ዋይ ከሁንደን ዋይ ከባልቴተን ዋይ ካላሰን ከጎረኒ ቲሮይስ የስ ቲሮ ቆን ሙንጣምት ቲሮይስ ሁንደኒን ቲሮይስ ካኦሶ ተሪም ካላስ ተሪም ካላስ ካቲደም ሄቶ ሰምነ ሰዋይ kitnabayu kitnashimot yomaka sira hundaneme karu haman yoko abayo yoko he takao ise nakfa ise habe ndeka habe ndeka lokal amen nam tirus amen ugura ito manfar ugura ito malak manni badre am uguro manka uguro hankani uguro isa osu uguris amen isa allah si uguris amen isa allah si uguris hundanem amati anni yoman bek hundanem bek hundani nambe dari se birkash hundani name sabnana nam kan be siram la nai siram tiro wa ise e sam tiro wa ise amen daram tani na wa tiro ise amen sen jennati yakkabe du de erbe bato akka ise makkis kabe na fawq raay ne tisello bakalla sitis ne san tamdam salamu shumba zahun abbayi hundun tanatiro wa ise amen ni no ka fawq wa antro kere የመረቁ ሰዎችን ተሯሩጣችሁ ጉልበት ሳሙ። እሺ በመጨረሻ ለ10 ደቂቃ 10 ደቂቃ ብቻ ስጡኝ። 10 ደቂቃ አላችሁ? 10 ደቂቃ ብቻ ስጡኝ። 10 ደቂቃ ያዙ። 10 ደቂቃ 10 ደቂቃ ብቻ ስጡኝ። 10 ደቂቃ 10 ደቂቃ አስር ደቂቃ ብቻ 10 ደቂቃ ብቻ ታገሱ። እሺ በጣም ጥሩ ሰላም ቁጥ ነው። ለኔ ደግሞ እሺ 10 ደቂቃ ብቻ ስጡኝና ከእግዚአብሔር ቃል አንድ ስፍራ አነባለሁ። ማነበው በአእምሮዬ ነው። ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እንደዚህ የሚል ቃል አለ። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው፣ በእርሱም የሚታመኑትን ያውቃል። አሜን። እስቲ ሁሉም ሰው የትኛውም እምነት ክፍል ይሁን እግዚአብሔር መልካም ነው ይላል። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። በቃ ይሄ ምንም ነገድ፣ ቋንቋ፣ የተለያየ እምነት አይጠይቅም። እግዚአብሔር መልካም ነው። አሜን። እግዚአብሔር ለሁላችሁ መልካም ነው እና ይሄንን ቃል ናሆም የሚባል ነቢይ የእስራኤል ሀገር ነቢይ ነበር የተናገረው። በዛ ዘመን አገረ እስራኤል በከፍተኛ የጠላት ከበባ ውስጥ ነበረች እና ምሽግ ነው። ምሽግ የሚባል ቋንቋ ታውቃላችሁ? የወታደር ቃል ነው። ምሽግ የወታደር ቃል ነው እና ምሽግ ለወታደር እስቲ ምንድን ነው? ምሽግ ለወታደር ከጠላት የሚደበቅበት ቦታ ነው። ምሽግ ማለት ነው አንድ ከጠላት የሚደበቅበት ቦታ ነው አይደል? ምሽግ አንተ አይዞ
እንደዛ ነው። አንደኛ ማለት ነው። ሁለተኛ ምሽግ ወታደር ምግብ የሚበላበት ቦታ ነው። ወታደር ቤት የለውም። ወታደር የቅንጦት ኑሮ አይኖርም። ምግብ የሚበላው የትም ነው። ግን ምሽግ የተመቸ ለወታደር ምግብ መብያው ቦታ ነው። ሶስተኛ ምሽግ ለወታደር ጠላትን አድብቶ የሚያጠቃበት ነው። ምሽግ ማለት ነው ለወታደር እና ምሽግ ላይ እንደ መሬት ነው ምሽጉ። ምሽግ ያለ አይመስልም። ጠላት ሲመጣ ሰላም ነው ብሎ ሲመጣ ወታደር ምሽግ ውስጥ ያለው ወታደር ወጥቶ ጠላትን ምን ያደርጋል? ያጠቃል። ስለዚህ ማጥቂያ ቦታ ነው፣ መለማመጃው ቦታ ነው ምሽግ ለወታደር ማለት ነው። ምሽግ ለወታደር መኝታ ክፍሉ ነው፣ መኖሪያ ቤቱ ነው። አገሩን ለቆ ወጥቷል ወታደር ለሀገር ሲል። ስለዚህ ምሽግ ለወታደር ምኑ ነው? መኖሪያ ቤቱ ነው። እዛ ነው የሚያርፈው፣ እዛ ነው የሚተኛው። ለዚህ ነው ምሽግ ተደረመሰ ሲባል በሌላ ደርማሹ ወገን በከፍተኛ እልልታ እና ድል የከበሮን እና የድለቃን የድል ነሽነትን ዜማ ሲያዜም፣ ምሽግ የተሰበረበት ደግሞ ወገን የእሪታና የዋይታ ድምፅ የሚያሰማው። ባጭሩ ምሽግ ለወታደር ሁለንተናው ነው፣ ህይወቱ ነው። እግዚአብሔር ለህዝቡ ምሽግ ነው። አሜን። እግዚአብሔር ለእናንተ ምሽግ ነው። እግዚአብሔር ለእያንዳንዱ ሰው ምሽግ ነው። እግዚአብሔር ምሽግ ባይሆነን ኖሮ ዛሬ እዚህ አንገኝም። እግዚአብሔር ከመኪና አደጋ ጠብቆናል። እግዚአብሔር ከከፍተኛ ጭንቀት ከእብደት ጠብቆናል። እግዚአብሔር ከተለያየ ችግር ነገ አይነጋም ያለበትን አንግቶልን ዛሬ እዚህ አለ። እኛ ተጠንቅቀን ስለምንኖር ጥሩ ምግብ ስለበላን አይደለም። እግዚአብሔር ምሽግ ሆኖን መከላከያ ሆኖን እግዚአብሔር ጠላትን እንድናጠቃ ኃይል ጠላታችን ሰይጣን እሱን እንድናጠቃ ኃይል እየሰጠን እዚህ ደርሰናል። እግዚአብሔር መልካም ነው። በመከራም ቀን ምሽግ ነው በሉኝ። ምሽግ ነው። እግዚአብሔር መልካም ነው። በመከራም ቀን ምሽግ ነው። መከራ ሰውን የሚያደርገው መከራ ማለት ነው። ሰውን የሚያደርገው ያስለቅሳል። መከራ ያሳዝናል። መከራ ጉልበትን ያርበተብታል። ነገር ግን እግዚአብሔር ምሽግ ስለሆነ በመከራ ቀን የቁርጥ ሰው ሲጠፋ፣ ሰው ተፈልጎ ሰው ሲጠፋ ከማንኛውም ወዳጅ ይልቅ እጅግ የሚጠጋጋ ወዳጅ ሆኖ እግዚአብሔር ልክ ወታደር አገሩን ለቆ ባለቤቱንና ልጆቹን ለቆ እናት አባቱን ለቆ ጦር ሜዳ ላይ ምሽግ ውስጥ እንደሚቀመጠው ያ ምሽግ ከእናቱ እንደሚበልጥበት ለወታደሩ ከሚወዳቸው ልጆቹና ቤተሰቡ እንደሚበልጥበት ያ ምሽግ እግዚአብሔርም በመከራ ቀን ከእናትም ከአባትም ከእህትም ከወንድምም በላይ ምሽግ ሆኖ ህዝቡን ይጠብቃል። አሜን። እግዚአብሔር ምሽጋችን ነው። ዛሬ የምትፈሩ ሰዎች እግዚአብሔር ምሽጋችን ነው። እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ነው። በእርሱም የሚታመኑትን ያውቃል ይላል። እኛ እግዚአብሔርን ምሽግ ካላደረግን ሀብት ቢኖረን፣ ዕውቀት ቢኖረን፣ ስልጣን ቢኖረን፣ ብዙ ወገን ቢኖረን ምንም ማምለጫ የለንም። ነገር ግን እነዚህ ሁሉ ነገሮች መኖራቸው ጥሩ ሆኖ እግዚአብሔር ደግሞ ካለን በቃ ጫፉ ላይ ነው። አሁን እኔን የሚያስፈነድቀኝ ምሽጌ የሆነው እግዚአብሔር ነው። ድራማ ኮሜዲ እየሰራሁ አይደለም፣ ሲሪየስ ነኝ። በጣም የምር ነው የማደርገው ነገር። እያደረኩት ያለው ነገር የምር ነው። ይሄ ህይወቴ ነው። የማደርገው ነገር እውነቴን ነው። እንደዚህ የሆነው ነገር መከራው እያለ እግዚአብሔር ምሽግ ስለሆነኝ ነው። አሜን። ወታደር ያ የሚኖርበት ምክንያት ጠላት ስላለ ነው። ወታደር ጦር ሜዳ ስላለ ነው። ግን ጦር ሜዳ ላይ ምሽጉ ካለ ደስ ይለዋል፣ መተማመኛው ነው። ስለዚህ ምሽግ ጦርነት ባይኖር ምሽግ አይኖርም። ጦርነት ባይኖር ወታደር አይኖርም። ስለዚህ እኛ በወደቀ ዓለም ስላለን ይሄ ዓለም የወደቀ ዓለም ነው። አዳምና ሔዋን በሰሩት ኃጢአት ይሄ ዓለም ምን የሆነ ነው? የወደቀ ዓለም ስለሆነ ኃጢአት አለ። የመጨረሻው ዘመን ስለሆነ ሰው ራስ ወዳድ ነው። እግዚአብሔርን አይሰማም፣ በእግዚአብሔር አይታመንም። አሁን እኔ የመጣሁበት ሀገር ሰዎች ቀድሞ በእግዚአብሔር ይታመኑ ነበር። አሁን ግን በእግዚአብሔር መተማመናቸውን ከእግዚአብሔር የሚበልጥ የለም አይደል? ስለዚህ በአክብሮትና በፍቅር የእግዚአብሔር ቃል ለ10 ደቂቃ ሲሰበክ ዝም ነው። አሁን
5 ደቂቃ አልፏል። 5 ነው የሚቀረኝ። እስኪ አጨብጭቡ ለእግዚአብሔር። ሃሌሉያ ሃሌሉያ። አንተ ምሽጋችን ተባረክ። ሃሌሉያ። ይኸው ብርሃን ሰጠን፣ ጨረቃን መሬትን ያለ ካስማ ያቆሙ፣ ምድርን የዘረጋ ሰማይን ያንጣለልክ። ይሄ ሰማይና ምድር ትልቅ ናቸው። አንተማ ሰሪው እንዴት ነው? ሃሌሉያ። እግዚአብሔር ምሽግ ነው። እግዚአብሔር ይወደናል። ስለዚህ እግዚአብሔር ምሽግ ስለሆነ እግዚአብሔርን ምሽግ እናድርግ። እሺ በዘመናችን እኔ ታናሽ እናቴ የምትሆኑ ሰዎች አሉ እዚህ ውስጥ፣ አባቴ የምትሆኑ ሰዎች አሉ፣ ታላላቅ ወንድም የምትሆኑኝ ያላችሁ፣ ግን ደግሞ ታናናሾች ያላችሁ ልጆች የምትሆኑ ልትኖሩ ትችላላችሁ። በዚህ በትንሹ እውቀቴ የምመክራችሁ እግዚአብሔርን ምሽግ እንድታደርጉ ነው። የምናመልከው እግዚአብሔርን ነው። ሰማይና ምድርን የፈጠረውን ነው። የድንግል ማርያምን ልጅ ኢየሱስ ክርስቶስን ነው። የእግዚአብሔርን ልጅ ኢየሱስ ክርስቶስን ነው። የመሬማን ልጅ ኢየሱስ ክርስቶስን ነው። ስለዚህ ብራልጋ እንደ ባለፈው ቀን እንዳልኩት ብትኖርልን መልካም ነበር። እንወዳታለን፣ ጸልየንላታል፣ አሳክመናታል። ነገር ግን እኛ በነፍሷ ላይ ምንም አይነት ስልጣን ስለሌለን እግዚአብሔር ስለሚወዳት ወደ ራሱ ገና በጣቱ ወስዷታል። እግዚአብሔር መልካም ነው። አሜን። እግዚአብሔር መልካም ነው። አሜን። ስለዚህ በሰይጣን ደረጃ አንጫወት። ሰይጣን እንድናለቅስ፣ እንድንቆዝም፣ ፊታችንን እንድናጨማድድ፣ አንገት እንድንሰብር፣ እንድንደፋ ይፈልጋል። ነገር ግን እኛ የሰይጣንን ምሽግ የደረመስን ሰዎች ነን። አሜን። በክርስቶስ ኢየሱስ የሰይጣንን ምሽግ የደረመስንና የክርስቶስ ኢየሱስ በጎ ወታደር የሆንን ሰዎች ነን። ስለዚህ እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ነው። እሳቱ እያለ አያቃጥለንም። እሳት የለም አይደለም። ውሃው እያለ አያሰጥመንም። ውሃ የለም አይደለም። ውሃው ሙላቱ እያለ አያሰጥመንም። ምድረ በዳው ላይ እሱ ልምላሜ ይሆናል። በሐዘን ውስጥ መጽናናት ይሆናል። የሚያዝኑትን የሚያጽናና ጳራቅሊጦስ መንፈስ ቅዱስ ከኛ ጋራ ነው። ነገር ግን ለመጽናናት ፈቃደኛ መሆን አለበት ሰው። ለምን? መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 2 ከቁጥር 17 እስከ 18 ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና ይላል። እግዚአብሔር ሊያጽናና ሲፈልግ ለመጽናናት ፈቃደኛ ካልሆንን በግድ እጅ ጠምዝዞ አያጽናናም። እኔ አሁን ለመጽናናት ፈቃደኛ ስለሆን ተጽናንቻለሁ። እህቴ ስለሞተች ስለሄደች ደስ ብሎኛል? ኖ። እህቴ ብትኖር አልወድም ነበር? ኖ፣ ወድ ነበር። ለዛ ነው የጸለይኩት፣ ያሳቀምኩት። እንፈልግ ነበር። እያጨበጨብኩ ነው። ጨካኝ ነኝ? ኖ፣ አይደለሁም። ነገር ግን የነፍሷ ፈጣሪ እግዚአብሔር ስለሆነ ወደ ራሱ ወስዷታል። የመጨረሻውን ቃል እንዳውን ቀብሯ ላይ ሐውልቷ ላይ እንድትጻፍ የምፈልገው ቃል ይሄን ቃል ነው። ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደዚህ ይላል፣ ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሃሌሉያ። ኢየሱስስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን አይሞትም አይልም። ቢሞት እንኳን ምን ይሆናል? ሕያው ይሆናል። ስለዚህ ይህንን ስጋዊ ሞት ሁላችንም ቀነ ቀጠሮ ይዘናል። ቀጠሮውን አናውቅም። ነገር ግን አንድ ቀን ከዚህ አጸደ ስጋ እንለያለን። በክርስቶስ ኢየሱስ ካመንን ሕያው እንሆናለን። ስለዚህ ተስፋ እንደሌላቸው አናለቅስም። አሁን እኔ አንዱ የሚያስፈነድቀኝ ነገር ብራልጋ በክርስቶስ ኢየሱስ የምታምን ስለሆነና ወደ እግዚአብሔር መንግሥት ስቃይና ሐዘን ወደሌለበት መላእክትና ቅዱሳን ወደሚዘምሩበት ነገም ደግሞ እኛ ያመንን ሰዎች እሷን ወደምናገኝበት ስፍራ ስለሄደች በዚህ ምክንያት ደስ ይለኛል። ተስፋ እንደሌላቸውም አላዝንም። ስለዚህ በዚህ መንፈስ በክርስቶስ ያምና ሄደች ስለሆነ ለዛ ነው ደስ ያለን። ስለዚህ በዚህ አጋጣሚ ምናልባት አላውቅም፣ ብዙ ዘመዶቼን ከ20 ዓመት በኋላ አግኝቻቸዋለሁ። ከአዴሌ የመጣችሁ ዘመዶች አላችሁ፣ ከቡታጅራ የመጣችሁ ዘመዶች አላችሁ፣ ከፋቃ የመጣችሁ ዘመዶች አላችሁ፣ ከፉጦ የመጣችሁ ዘመዶች አላችሁ፣ ከተለያየ ስፍራ ከዚህ ከተማ በጣም የምንወዳችሁ በጣም የምናከብራችሁ እህት ወንድሞቻችን ዘመዶቻችን እባካችሁ አላውቅም ከዚህ በኋላ መቼ እንደምንገናኝ። ይሄም ህዝብ ይበተናል፣ ወደ የቤቱ ይሄዳል፣ እኛም ደግሞ እንሄዳለን፣ ሁሉም ወደ ስራው ይሄዳል። ነገር ግን የሚቀረው የእግዚአብሔር መንፈስ ደግሞ ለዘላለም ከኛ ጋራ የሚሆነው የእግዚአብሔር መንፈስ እኛም ደግሞ ከሱ ጋር የምንሆነው ኢየሱስ ክርስቶስ እኔ መንገድ እውነት ሕይወትም ነኝ
በእኔ በቀር ወደ አብ የሚመጣ የለም እንዳለው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ ክርስቶስ ሕይወት ስለሆነ እውነትና መንገድ ስለሆነ እሱን በልባችሁ አምናችሁ በአፋችሁ መስክራችሁ የግል አዳኝና ጌታ አድርጋችሁ እንድትቀበሉ ጋብዛችኋለሁ። ይሄ ትልቅ ግብዣ ነው። በመጨረሻ ልል የምፈልገው በእውነት መጥታችሁ ያጽናናችሁን የዚህ ከተማ ሰዎች ወገኖች፣ የማረቆ ሕዝብ፣ የዚህ ከተማ የቆሼ ከተማ ሕዝብ፣ ዘመዶቻችን፣ ወዳጆቻችን ከተለያየ ስፍራ የመጣችሁ በየቀኑ ስልክ ትደውሉልን የነበረ በህመሟ ጊዜ እንደገና ደግሞ በአካል መጣችሁ የጠየቃችሁን ሁሉ እዚህ ደግሞ እህታችን ወደ ጌታ በሄደች ጊዜ ያጽናናችሁን እናንተን ጌታ ይባርካችሁ። አሜን በሉ። እግዚአብሔር ይባርካችሁ። እኛ በጣም እንወዳችኋለን። እግዚአብሔር ይባርካችሁ። እግዚአብሔርን በመከራ ቀን መሸሸጊያ ይሆናችሁ። እጅግ አድርገን ከልብ እናመሰግናችኋለን፣ እንወዳችኋለን። ሐዘን በቤታችሁ አይግባ። አሁንም በደስታ እንጂ እያለቀሳችሁ ወደ ቤታችሁ አትሂዱ። በሁሉ ነገር ክብር ተጠቅልሎ ለእግዚአብሔር ይሁን እጸልያለሁ። እግዚአብሔር አባቶች ስለዚህ መልካም ምሽት አመሰግናለሁ። የመጽናናት አምላክ ስላጽናናን እናመሰግናለን። ጌታ ሆይ ስለ እናቶቻችን፣ ስለ አባቶቻችን፣ ስለ እህት ወንድሞቻችን አመሰግናለሁ። ያጽናኑን ወዳጆቻችን የተባረኩ ይሁን። በእውነት የተጨነቁ ውጪ በብርድ ያደሩ ከድንኳን ውጪ ድንኳን ጠቦ ያደሩ ያጽናኑን ሁሉ እየተባረኩ ይባረኩ። ረጅም ዕድሜና ጤና ስጣቸው። ጤናቸው በእውነት የተባረከ ይሁን። ኑሯቸው የተባረከ ይሁን። ዘመናቸው የለመለመ ይሁን። ሐዘን ቤታቸው አይግባ። ደግሞ ጌታ የሆነን ኢየሱስ ክርስቶስን የግል አዳኝ አድርገው እንዲቀበሉ እግዚአብሔርን መሸሸጊያ እንዲያደርጉ የክፉ ቀን የማምለጫ አለት የመማፀኛ ከተማ እንዲያደርጉ ይህንን ጥበብ እንድሰጣቸው ጸልያለሁ። ክፉ ጠላት የሆነው ሰይጣን አሁንም ሐዘንን ትዝታን እያመጣ መለወጥ መቀልበስ በማንችለው ነገር ኢንተርቴን እንድናደርግ የሚያደርግ እንድናሰላስል የሚያደርግ የሰይጣን መንፈስ የተመታ ይሁን። የሐዘን ድባብ በእውነት ከሁሉ ልብ የወጣ ይሁን። በኢየሱስ ክርስቶስ ከቤተሰብ ልብ የወጣ ይሁን። ከልጆች ልብ የወጣ ይሁን። ከጓደኞች፣ ከወዳጆች፣ ከዘመዶች ልብ የወጣ ይሁን። ይሄ ከተማ በደስታ ይፍለቅለቅ። ይሄ ከተማ በመጽናናት ይፍለቅለቅ። እግዚአብሔር ሆይ ከሩቅና ከቅርብ ያሉ ሁሉ ይጽናኑ። እግዚአብሔር ሆይ ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ስለ እግዚአብሔር ክብር እናጨበጭባለን። እህቴሽን በዛ የሆነ ነገር ልታረግ ፈልጋለች። ይኸው እዚህ ጋር ትቀመጣለች።